السلام عليكم ورحمة الله وبركاته إن شاء الله بزيه تمرتاجن የነብያችንን ታሪክ አጠር ባለ መልኩ ኢንሻአላህ ለመማር እንሞክራለን። ኪታብ خلاصة نور اليقين في سيرة سيد المرسلين በሚለው ትንሽዬ ኪታብ ውስጥ የተገለጸውን የነብዩን ታሪክ ከአንድ እስከ መጨረሻ አጠር ባለ መልኩ ለመማር እንሞክራለን። እቺ ኪታብ ከትልቁ የነብያችን ታሪክ መጽሐፍ ነው ተቀንሳ አጠር ባለች መልኩ ሰው የሳቸውን ታሪክ እንድማር ቀለል ባለ መልኩ መማር እንደምችል የተዘጋጀው ኢንሻአላህ አላህ በመነማረው ነገር ኢኽላስ ስጠን እያልኩኝ አደውሩል አወል የመጀመሪያ ትምህርታችን من حياة رسول الله كنبياتنا صلى الله عليه وسلم هيوت تاريخ يجمرال سيدنا محمد نبي محمد يعني سيدنا محمد هو رسول الله الساجو يا الله ملك تنياناتشو إلى الناس كافة ودسو لجوج بمولو وآخر الأنبياء لسو لجوج سبال ሰው ልጅ ሆኖ እዚች ምድር ላይ ለተገኘ በሙሉ ነው መልእክተኛነት ተደርጎ የተላኩት። ለአረብ ብቻ ሳይሆን ለአፍሪካ፣ ለአውሮፓ ሳይሉ ለሰው ልጅ በሙሉ ለሰው ልጆች ብቻ ሳይሆን ለአጋንንትም። ወአኺሩል አንቢያኢ እሳቸው የመጨረሻ ነብይ ናቸው። ከሳቸው በኋላ የትኛውም ነብይ ማንኛውም ነብይ የለም አይላክም። وإمام الرسل لملكتنيوش لقدمت ملكتنيوش إمام ناتشو جاء بالدين الإسلامي بدين الإسلام نمتوت الذي لا يقبل الله يوم القيامة دين الإسلام مالت الله يوم القيامة كسوچ يالون حيمانوت يمايك أبل يهونون امنتن يزوني متوت ከእስልምና ውጭ ያለው እምነት አላህ ዘንድ ተቀባይነት የለውም። ዛሬ ሰው እንደፈለገ ብሎ የፈለገውን ቢያመልክም ነገ የውመል ቂያማ አላህ ዘንድ ጀነትን የሚያስገኝ ከእሳት ነፃ የሚያወጣ እምነት እስልምና ብቻ ነው ብሎ ነው የተናገረው አላህም በቁርአን ውስጥ። እሳቸው የተላኩበት እምነት ይሄ እምነት ነው ማለት ነው። وهو من نسل سادات قريش እሳቸው ከበላጮች ሳዳት የሆኑት የቁረይሾች ከቁረይሾች ነው የተወለዱት። አሽረፉ ቀቢለة في مكة المكرمة መካ ውስጥ ካሉ ቀቢላዎች ወይንም ጎሳዎች በላጯ የሆነችው የተከበረችው ቁረይሽ ጎሳ ከዛ የተከበረ ጎሳን የተወለዱት። ወየተስል የተከበረ ሲባል ማንኛውም ጎሳ ከአንዱ አንዱን እንደማይበላለጥ ነብዩ ነግሮናል። የተከበረ ቁረይሽ ሲባል አረቦች ዘንድ የተከበሩ ነበሩ። ወየተስሉ ነሰብሁ የሳቸው ትውልድ በኢስማዒል ሂደው በኢስማዒል ኢብኑ ኢብራሂም ይገባል عليهم السلام يا الله رحمة እዝነት በነሱ ላይ ይሁንና። አስኢላ አሁን ከተማርነው ትምህርት ጥያቄዎችን እንጠይቅ። ራሱ ኪታቡ ነው በዚህ መልኩ የሚያስቀምጠው ምን ያህል እንደያዛችሁት ለማወቅ። من سيدنا محمد ማን ነው ነብዩ ሙሐመድ ማን ናቸው ይላል። አሁን በተማርነው መሰረት እንመልሳለን። ማን ነበር ያልነው? هو رسول الله الى الناس كافة ያልነው እሳቸው ለሰው ልጆች በሙሉ መልእክተኛነት ተደርጎ የተላኩ ናቸው ነው መልሱ። ቢማዛ ጃአ በምንድን ነው የመጣው?
ቢዲን ልእስላሚ በእስልምና ሃይማኖት ነው የተላኩት። ሚን አይ ቀቢለትን አበዋህ እናት አባታቸው ከየትኛው ጎሳ ነው ይላል። ከየትኛው ነው ያልነው? ከቁረይሽ ነው ያልነው አደለ? ቢመን የተሲሉ ነሰቡ የሳቸው ጎሳ በማን ይገባል? ሂደው